ሰው ሲጀመር ያለ ሰው መኖር አይችልም፣ ጥገኛ ነው። የሰው ልጅ ለብቸኝነት የተፈጠረ አይደለም። በማህበር ነው የሚያምርበት። ሰው ያስፈልገዋል። እግዚአብሔር ግን መልካምነቱ ይውላችሁ። አሁን እኛ ሰው ብንፈልግ ሰው ስለሚያስፈልገን ነው አይደለም? ነው ሰው ያስፈልገን። ለምሳሌ በጣም ድንቅ እንደው ቆይ ተውት፣ ዘመድ ምናምን ይቅር፣ በጣም ድንቅ ልብስ እኮ ለመልበስ ድንቁን ልብስ የሚያይ አይን ያስፈልጋል። የሚያይ ሰው ከሌለ ምን ያደርጋል? አፍንጫ ሳይኖር ሽቱ ብትቀባ ምን ያደርግላል? ምንም የለም። እስቲ ቦግ እያሉ ሰው ባይኖር ምን ያለ ጦጣው አያደንቅ? ሰው ለመደነቅም እኮ ሰው ያስፈልጋል እንዲያደንቅ ማለት ነው። እስቲ ጥሩ ደራሲ ሁኑና እንደዚህ ብሎ እያልክ ለዛፎች አንብብላቸው። ምንም የሚሰባ ጆሮ ስላለ ነው ጥሩ ተናጋሪ መሆን የሚቻለው። ስለዚህ ያለ ሰው ምንም መሆን አይቻልም። ሰው ለኛ ያስፈልገናል እና ሰውን ቢወድ አያስደንቅም፣ ለሰው አስፈላጊው ስለሆነ